መጣች። የት ነበርሽ? የት ነበርሽ? ቁጭ ንግግር አይገባሽም እንዴ አንቺ? ንግግር ማውራት አታውቂም? በምንድን አማርኛ ነው አይደል የምታወሪው? ቀላሜ ኮከብሽ የታበሽ ነበርሽ። እግዚአብሔርን እኮ ነው። እሺ ቆይ ወይኔ እሺ ቆይ ቁጭ ብቻለሁ አጥቻለሁ። ምን ተሰቀሽ? አትጥላኝ። እሺ ይሰማል። ዝም በይ። ልቀቂኝ። እንዳትነኪ። ኢሰባዊ ድርጊት እኮ ነው ገብርኤል። ኢሰባዊ እኮ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ቤተሰቦቻችን እንግዲህ ጽግሻ ጠፍተውብን ከርመው ነበረ። ዛሬ ደግሞ በአዲስ ቪዲዮ መጥተዋል። እንግዲህ ቤተሰብ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ በዛሬው ቪዲዮ እንግዲህ ያቡ ጽጉሻን አዲስ ሙዚቃ ስላወጣች ሰርፕራይዝ ሊያደርጋት ቤቷ ሲሄድ እሷ ደግሞ ቤቷ የለም እና ቤተሰብ እንደተለመደው ደግሞ ያቡ መቅጣት ጀምሮ ሊቀጣት ተዘጋጅቷል። ዲያኒን ያላቀቃት አምላክ ፈጣሪዋን ታመስግን። እንደዚህ የሚቀጣ የሚያስብላት የታመሽ ታመጣች የሚል ባል ፍቅረኛ ስለሰጣት ፈጣሪዋን ማመስገን አለባት። የምር ከዲያኒ ያወጣትን አምላክ ይሄ ነገረኛ ከአንዱ ከሚያሯሩጥ ከዲያኒ ከዛ ያወጣት አምላክ ታመስግን ፈጣሪዋን። እንዴት በአንዴ ውልቅ እንዳለላት ራሱ በጣም ገርሞኛል። እና ቤተሰቦቻችን እንግዲህ ይሄው ያቡ የታመሽተሽ ነው። በዚህ ቪዲዮ በዚህ ምሽት አምሽተሽ ስትመጪ የሆነ ነገር ቢያጋጥምሽ ማን ነው ተጠያቂ የሚሆነው? ማን ነው? እስከ ሰዓት እንዴት ታመሻለሽ? ጓደኞች ናቸው ምናምን እያለ ነው። ጽጉሻ እንግዲህ ለመገረፍ ተዘጋጅታለች። እየተቆነጠነጠች ነው። ያቡም ተዘጋጅ እያላት ነው ለመገረፍ። በጣም ተናዷል። ምክንያቱም ሙዚቃዋን አስመልክቶ አሪፍ ጊዜ እናሳልፋለን ብሎ ነበረ ያሰቡት። ጽጉሻ እንግዲህ ሲገባ የለችም፣ በቤቱ ሲፈልጋትም የለችም። እንግዲህ በሯን ከፍታ ስገባ የጠበቃት መመታት ነው። እንግዲህ ተዘጋጅታለች ለመገረፍ ቤተሰቦቻችንና እንግዲህ በመሀላቸው ምንም ነገር አይግባባቸው፣ ፍቅራቸውን ያዝልቅላቸው እንላለን። ቤተሰቦቻችን እንደ ሌላው አይደሉም እነሱ። የምር ያቡ በጣም አስተዋይ ልጅ ነው። በጣም ያስባል፣ ነገሮችን አርቆ ያስባል እንጂ ሰው ባለው እንዲህ ባለው የሚመራ ልጅ አይደለም። ቤተሰቦች ጽጉሻ የሚገባታል። ከመሳቅ ውጭ ሌላ ነገር የምታውቃት መስልም። እንግዲህ እንደምናያት ከሆነ ቤተሰብ ይኸው ስፖርት እያሰራን ነው። ስፖርት ምን ዝሮ ቅጣት እየተቀጣች ነው ጽጉሻ። ቤተሰቦቻችንን እንግዲህ እስኪ አብረን የምናይ ይሆናል። የምትሆነውን ሰርፕራይዝ ነው ወይስ ቅጣት ነው የሚቀጥለው የሚለውን አብረን የምናይ ይሆናል። ቤተሰብ እጅ ወደ ላይ አድርጊ። ቀላሜ ኮከብሽ የታፈሽ ነበርሽ። እግዚአብሔርን እኮ ነው። እሺ ቆይ ወይኔ እጅ ወደ ላይ የት ነበርሽ? የት ነበርሽ? ቀና በይ። ፀጉሬ ምንድን ነው ያለሳ? ጧት ጨርሻለሽ እኮ ከፈርድሽ። እሺ ብያለሁ እኮ። ቆይ ላስረዳት። ያቡ በመድኃኒዓለም በማርያም ጉልበቴ አመመኝ። አትዋሺ።
እኮ ከጓደኞቼ ጋር ነኝ ብለሽ እኮ መናገር ትችላለሽ አይደለ? ከጓደኞቼ ጋር ችግር እኔ ከለክልሻለሁ። እኔ አውሬ ነኝ እንዴ? ችግር የለውም። ግን ለምን ሊሆን ለታት በቀመጠው? አንድ ሁለት ስደውልሽ ማንሳት፣ ሶስት ያለሽበትን መናገር አለቀ። ትቆጣኛለህ ብዬ ምንድነው የምቆጣሽ? እዚህ ቁጭ ብዬ ብቻሽን ማግኘት የሚሻለው ወይስ ያለሽበትን መናገር? ወደ ቤት ከገባሁ በኋላ ትመጣለህ ብዬ ነው ያሰብኩት። እንዳትጠጊ ቁጭ በይ። ይቅርታ በቃ አጥፍቻለሁ። ይኸውልሽ አንድ ነገር ልንገርሽ። አንቺ ብዙ ጊዜ ስታጠፊ በምታሳምኚኝ መንገድ አላቀልሽም። እንደምንም ማለት አሳምነሽ እተውሻለሁ አይደለ? ዛሬ ግን አልተውሽም። አታረገውም። ቁጭ በይ። እሺ ቆይ ቁጭ በይ። አጥፍቻለሁ። ምን ታሰቃሽ? እንደ በፊቱ ዛሬ አልተውሽም። በምላጭ ምላስሽ እንደፈለግሽ አድርገሽ የምታወሪው ነው አይደለ? አይንሽን አወጣልሻለሁ ዛሬ። ለምን ጨረስሽ? ፌስ ይቅርታ ቁጭ በይ። እንዳትወሪ ከኔ ጋር አንድ ከዚህ በኋላ ትንፍሽ ምላስሽን ነው የምቆርጥልሽ። ያው ይቅርታ እያልኩ ዝም በይ። አይንሽን ትታስሪያለሽ፣ በቀዝቃዛ ውሃ ትነከረታለሽ። ኧረ እኔ አልችልም። እሺ ይሄንን ማሰብ ነበረብሽ መጀመሪያ እያልኩሽ እኮ ነው። ይሄንን ማሰብ ነበረብሽ እያልኩሽ ነው መጀመሪያ። ነይ አንድ ፈቷለሁ ብትይ የሆነ ነገር አደርጋለሁ ብትይ ወርድ ከራሴ በቃ እየሰማሽኝ ነው። አልደግሞም። እንዳትፈቺው። አልፈታውም። ጽጌረዳ እሺ ግን ጥላኝ አትሄድም። ጥላኝ አትሄድ እበላለሁ። አንቺ መታመን አልቻልሽም። ይቅርታ በቃ አላበሽም ከዚህ በኋላ ዱላ ደግሞ አጠግብሻለሁ እያልኩሽ ጥላኝ። ይሰማል ያቡ እንዳትነኪ። ራስሽን ትከፍያለሽ ዛሬ። ያቡ ይቅርታ እያልኩ እኮ ነው። ያቡ ይቅርታ እያልኩ ነው። አለቅሳለሁ። ያቡ እሺ አንድ እሱን አንቺን ትፈቺና ውርድ ከፍ ላደርገው ነው ገብርኤል ከፍ ላደርገው ነው። አይደለም እግዚአብሔርን አይደለም ሽርትት ሲልብኝ ነው። እንዳትነኪ እኩል ድብን ያለሽ እኔ አሳረሽ። እሺ ይቅርታ እያልኩ ነው። እኔ ለአንቺ ብዬ ዛሬ እኮ ይቅርታ። እሺ አሁን እኔ መጋረፈውን ምንም እኮ አላስፈላጊ የሆነ ነገር እኮ ነው። ያው ውስጤ ደግሞ እየፈራ እኔ ለአንቺ ብዬ ስንት ነገር አዘጋጃለሁ። አንቺ ግን ምንድን ነው ያደረግሽው? ከጓደኞቼ ጋር ወሬ ይዘውኝ እኮ ነው እነዚህ ወሬኞች። ዝም በይ። አሁን ሻማ አመጣለሁ። ሻማውን እግርሽ ላይ እያንጠለጠልኩ ስለምጥሽ ተረጋጋ። ጨርሻለሁ። ዝም በይ። በመድኃኒዓለም በገ ሻማውን ለኩሼ እግርሽ ጋር እግርሽን ሰብስብ። በመድኃኒዓለም አታረገውም። አውቀህ ነው ገብርኤል፣ አውቀህ ነው። ዱላ ካልሆነ ከዚህ በኋላ ብቻሽን እየኖርሽ የሆነ ነገር ብትሆኚ እኔ የማን አለ ነው እኮ። እሺ ይቅርታ። አንድ ነገር እንዳሰብስቢ። ኧረ በማርያም ሻወር ቤት ትገቢያለሽ። እንዲካልሽ ሻማውን አንጠባጥብብሻለሁ። እንዳትነኪው ማርያም የምርህን ነው። ሻማውን ተንጠባጥብኝ። እግዚአብሔርን ይቅራልን። ይሄ ቀልድም ሊሆን አይችልም። ምንድን ነው ይቅር ማትይ? የተመዛዝ ትንዘላዘይ እኔ እዚህ ቁጭ ብዬ እኔ ማረር አለብኝ ባንቺ የፈለገ ነገር ጨጓሬን ብታምን የማንለን ደበንኳ። ደበንሽ እርኩስ
ያድብልሽ። እኔ ዝም በይ። እኔ ገና ነገር እንደሰራ ልቀቂኝ። እንዳትነኪኝ ኢሳባዊ ድርጊት እኮ ነው ገብርኤል። ኢሳባዊ እኮ ነው ገብርኤል። ባላለም ለፍቅረኛ ለሰው ፍጥሮ የማይደረግ ነገር እግዚአብሔር ዝም በይ። ሻማ ይንጠበጠብልሻል፣ ትገረፈልሽ። ከዚህ በኋላ ወንድ ሆነሽ ታፋምታለሽ። ከዚህ በኋላ ሻማውን ልለኩስ ነው። ማቤቴ ነው ይቀራል። ዝም በይ። ነግሬሻለሁ ዛሬ ቀን ዝም ማቤቴ ነው ይቀራል። ማርያም ነው ይቀራል። ጠባለብኝ ወይ ጽጌ ጠባለብኝ። ቁጭ በይ እንዳታወርጂው። ነግሬሻለሁ ዛሬ ቀን ገና ለኩሶ ነው። ምንም አልነካሽም። ገና ለኩሶ ነው። ዝም በይ። ምንድን ነው ያደረግኝ? በገብርኤል ያው በመድኃኒዓለም እኔ እንደዚህ ነው ቀልድ ማቤቴ ዝም በይ። አንድ ወይ እንዳታወርጂ። ሻማውን ለኩሳለሁ። ይንጠበጠብሻል። ሻማው ትገረሻለሽ። እንዳትነኪኝ እያልኩሽ እኮ ነው። እንዳትነኪኝ ያለው ሊቢያ ነው እንዳለው። ዝም በይ። እንዲህ ስቶሪ ምንም እንትን በገብርኤል አንተ ስነ ስርዓት አይደል? መብትህ ያብራ እንዴ? አሳይሻለሁ። ሻማው ሲንጠበጠብ ደግሞ ማየት አለብሽ። አይንሽን ክፈጂ ስል ትከፍሽ። እኔ አንቺ እርኩስ እንዳንቺ አይደለሁም። እኔ እንዳንቺ አይደለሁም። እኔ ግን ዛሬ የመጣሁት ዘፈንሽን ስላወጣሽ ኮንግራ የኔ ጀግና በርችልሽ ነበር። አንቺ ግን አምሸሽ መጣሽ አይደል? እኔ ግን እንዳንቺ አይደለሁም። ያው እንኳን ደስ አለሽ። ተቃጣይ እርር ዳረ ያው አይ ላቭ ዩ ብሎኛል። ምን እንደማልቸክል ለዚህ ነው ይሄ ሁሉ ነገር። ካልመታኝ ግን ይደብረኛል። እኔ አሁን በቃ ያው የመጣች ነው ብቻ ነው ይደርዱ በቃ እንደማልቸክል ስለምታውቂ ወረዘጅ እንባይና መጣው። እኔ ማርያም ምን ዛሬ ዘፈንሽ ሰለብሬት አደርጋለሁ ብዬ ስንት ነገር አስቤ አንቺ ግን አቃጠልሽ። ያ ኬክሽን ቢ